በኮልፌ ቀራኒዮ ክፍለ ከተማ 13 የሸማች ህብረት ስራ ማህበራትና 49 የመሸጫ ሱቆች መኖራቸውን የክፍለ ከተማው ህብረት ስራ ማህበራት ጽፈት ቤት መረጃ ያመላክታል። በክፍለ ከተማው የሚገኙ ሁሉም ሱቆች ለመጪዎቹ በዓላት የሚያስፈልጉ የተለያዩ የግብርናና የኢንዱስትሪ ምርቶችን በተመጣጣኝ ዋጋና በበቂ መጠን እያቀረቡ መሆናቸውን የኮልፌ ቀራኒዮ ክፍለ ከተማ ህብረት ስራ ጽፈት ቤት ኃላፊ ወይዘሮ ሐረግ አብርሃ ተናግረዋል። አሁን ከወቅቱ ጋር ተያይዞ የኢድና የፋሲካ በዓልን ታሳቢ በማድረግ በሰፊው ለበዓል አስፈላጊ የሆኑ ዘይት፣ ዱቄት እንዲሁም ደግሞ ከእንቁላል ጋር ተያይዞ አትክልትን፣ ሽንኩርት፣ ቲማቲም የመሳሰሉና ሌሎች ምርቶችም እየቀረቡ ይገኛሉ ማለት ነው። ጤፍ ከ3000 ኩንታል በላይ ባሉን 13ቱም ሸማቾች ላይ በመጋዘንም በሱቁም ይገኛል። በተመሳሳይ ዱቄትም ከ1000 ኩንታል በላይ በመጋዘናቸው ይገኛል። ይሄ ያለው ነው እንጂ ቀጥታ ይሄ ሲያልቅ ደግሞ ቀጥታ ከዩኒየን የሚያመጡበት አግባብ ነው ያለው ማለት ነው። ዘይትን በተመሳሳይ እስከ ትናንትና ሸጠን ያለቃለ ሆኖም ከከተማ ንግድ ስራዎች ጋር በትስስር በመፍጠር ወደ 1800 ካርቶን ወደ 36000 ሊትር ዛሬ ገብቶ የሚሸራጥበት አግባብ ነው ያለው ማለት ነው። የኢድ በዓል የገበያ ፍላጎቶችን መሰረት በማድረግ በበቂ ሁኔታ እንዲቀርብ ሲሰራ ቆይቷል ያሉት የኮልፌ ቀራኒዮ ክፍለ ከተማ ንግድ ጽፈት ቤት ኃላፊ አቶ ያሲን መሐመድ ምርቶቹንም ህብረተሰቡ በሁሉም ስፍራዎች እንዲያገኛቸው በተለያዩ የገበያ አማራጮች እንዲቀርብ በቅንጅት የተሰራ መሆኑንም ተናግረዋል። እንደ ክፍለ ከተማችን የኢድ በዓል መነሻ በማድረግ 20 የቅዳሜና እሁድ ገበያዎች አሉን። እንደዚሁም ደግሞ 2 የባዛር ያዘጋጀንባቸው ቦታዎች አሉ። በእነዚህ ሁሉ በዓሉ መነሻ በማድረግ በቂ ምርት እንዲገባ ስራዎች እየሰራን ነው ያለነው ማለት ነው። በዚህ መሰረት የሰብል ምርት፣ የአትክልትና ፍራፍሬ፣ የእንስሳት ተዋጽኦ ምርቶች በሁሉም የቅዳሜና እሁድ ገበያ ባዛር ባዘጋጀንባቸው ገበያና እንደዚሁም ደግሞ በገበያ ማዕከል በተመጣጣኝ ዋጋ እየቀረበ ነው የሚገኘው። በአሁኑ ወቅት ለበዓሉ የሚያስፈልጉ በቂ የፍጆታ ምርቶች በተለያዩ መደብሮችና የመሸጫ ሱቆች እየቀረቡ ናቸው ያሉት የክፍለ ከተማው ነዋሪዎችና ሸማቾች በበኩላቸው ሁሉም አይነት ምርቶችን በተሻለ ዋጋ እያገኙ መሆናቸውን ተናግረዋል። ነትም ዘንድሮ በተለየ መልኩ የፍጆታ እቃዎች ላይ በተለይ በበዓል ዋዜማ የሚፈለጉ የሽመታዎች ሁሉም ጥሩ አቅርቦትና የተሻለ ዋጋ እንደዚሁም ሁሉም ቦታ ክፍት ሆኖ ነው ያገኘነው። ህብረት ሸማችማ በጣም ለህብረተሰቡ በጣም አሪፍ አቅርቦት እያቀረበልን ያለው በጤፉም፣ በዘይቱም፣ በዱቄቱም ከሌላው አካባቢ አሁን ከሱቆች አካባቢ በጣም እጅግ አሪፍ ነው። ሸማች አሪፍ ነው። ዘይት እንኳን ብገዛ ከ500 እና እስከ 600 ብር ከሱቆች ቅናሽ አለ። እዚህ መተን የምናጣው ነገር የለም፣ ጠይቆ መግዛት ብቻ ነው እና ከሌላው አካባቢ ደግሞ በጣም ዋጋው ቅናሽ ስለሆነ እዚህ መተን ነው የምንገዛው። እኛ ከምስር ጀምረ ከዱቄት ከዘይት ጀምረ ከስኳር ከሁሉ ነገር ፓስታ እያንዳንዱ ነገር አለ። ያው ውጪ የምታገኘው ነገር እዚህ አለ። ከውጪ ባነሰ በኩል ባነሰንም እዚህ የምታገኘው ያለ ሁሉ ለህብረተሰቡ ደግሞ በጣም ጥሩ ነው። ቪዥናቸው ራሱ በጣም ደስ ይላል።